መሞቱ አይደለም ችግሩ ኸዋኒ ከሞቱ በኋላ ያለው ጣጣ ቀብር ጠባብ ነች ላ ያኒ ማለት እናት የለ አባት የለ ጓደኛ የለ ዛሬ እዚህ መስጂድ ውስጥ የምታየው እወድሃለሁ ሞትልሃለሁ የሚል ጓደኛ ኬንት ወይንም ደግሞ ከቪንግተን ወይንም ደግሞ ሰማምሽ አድርሶ ከተመለሰ በኋላ ለሁለት ቀን ለሶስት ቀን ከንፈሩን ሊመጥ ይችላል አራትና አምስተኛው ቀን ላይ መዝገብህን ይረሳል ከዛ በኋላ የራሱን ህይወት ይቀጥላል እዛ ግን ያለውን ጣጣ የምትወጣው አንተ ነህ والله የጠበበውን እንዲሰፋ የምታረገው አንተ ነህ ዛሬ ነው በበርታት ያለብን እንሄዳታለን والله ሁላችንም እንሄዳለን ሁላችንም ግን ሱብሃንአላህ በዚህ ዘመን ቀልባችን ደርቋል والله ከአላህ ጋር ያለን አላቃ ማለት ነው ምን ሆኗል በጣም ላልቷል አዛውንት ብቻ የሚሞት አይምሰላችሁ ለዛ ነው ሐሰን አልበስሪ ረህመቱላህ ዐለይሂ ከለታት አንድ ቀን ሽማግሌዎችንና ወጣቶችን ሰብስበው ካበቁ በኋላ ሁሉንም ጎራ ማለት ነው እንደየእድሜያቸው መጠየቋቸው እናንተ በእድሜያችሁ ሄዳችሁ ሆይ አሏቸው ماذا يصنع بالزرع اذا طاب አንድ እርሻ ተዘርቶ ካበቃ በኋላ ካደገ በኋላ ከዛ በኋላ ምንድነው የሚጠብቀው አሏቸው እንግዲህ አንድ ማለት ነው እህል ከታዲያኒ ከተዘራ በኋላ የሚጠብቀው ጊዜውን ጠብቆ ምን ማድረግ ነው